ሐሴት እንዴት ነው? ቺፕስን እኮ አንቺ ጥበሻል። ምን ዋጋ አለው? አንቺንም ትጠብስሻለች እንጂ እኩል ነው የሚጠባበሱት። አስበኸዋል? ቺፕስ አሁን አረብ ሀገር ቢሆን የሚሸጠው ምን ዋጋ አለው? አትሰማማ እንጂ ዶላር ነበር የምታትመው። ይሄ የአረብ ሀገር ባለሀብት ጣመኝ ድገመኝ እያለ እየተሻማ ነበር የሚገዛው። አስበዋል? የድርጅቱን ስም ሐሴት ሐበሻዊ ቺፕስ። እዛ እንኳን ማን አድርሶን? ኧረ ያጂኑ እንጂ አድራሽማ ሞልተናል። የት ነው መሄደው? ውጪ ነው ሐሴት ውጪ። እንዴት ነው መሄደው? እጃችን ሰፊ ነው ለሱ አታስቢ። በየድንበሩ ላይ አስቀምጠናል ሳቢ። ወሰኝና ተነሽ ይድረስሽ እድሉ። ሀብታም ባየሽ ቁጥር ይቅርመ ማለሉ። ጥሪት እንኳ የለኝ ምሸት ምለውጠው ለክፍያው ገንዘብ ከየት አመጣለው? ያለሽን ግፊና ነገር ማስጀመሪያ እያደር ይሞላል ደሞ ማስጨረሻ። ጥቂት ገንዘብ እንኳን ድንገት ቢቀርሽ ሸቅለሽ ለመክፈል ጊዜ አይፈጅብሽ። በቃ ልስጣችኋ። አዎ ሐሴት አዎ። አደራ ግን ታሰው ቃሌ ቃል ነው ቃሌ። ብሩን በላይ ደርሰሽ ልታትሚ የሀብትሽን ጉዞ ዛሬ ላይ ቀመሚ። ያኔ ይታየኛል ሀብትሽ ተንሰራፍቶ ላሽ በበላው ጸጉርሽ አይላሽ ተተክቶ። አቁም። እኔንም እንዲህ ነበር በውሸት ወሬ ሆዴን ሞልቶ በጉም ላይ ያስኬደኝ ስርጉት። አዎ አረብ ሀገር ሄደሽ ብር ትዝቃለሽ ብለህ ላካት ስርጉት ነኝ። እንካ ቆሎ ዝጋ እንካ። በእነዚህ አውሬዎች ተታልዬ ነው ያለ ቪዛና ዶክመንት ከሀገሬ ወጥቼ የተሰደድኩት። ያለኝን ጥሪት ሁሉ ሽጬ ማልደርስበትን ተስፋ በሩቅ እያሳዩኝ በስንቱ በረሃና መንገድ ስንከራተት የስንት ደላላ መጫወቻ ሆኜ ነው ይሁን እንደምታየው ተሯሩጬ የምሰራበትን እግሬን አጥቼ እንዲሆንኩ። ወደ ሀገር ስመለስ ምን ይዤ በሚል ፍርሃት ከቤተሰቦቼ ራኩ። አሁን ያለሁበትን ሁኔታ እንኳን ምንም አያውቁ። የፈጀውን ጊዜ ፈጅቼ በህጋዊ መንገድ ከሀገር ወጥቼ ቢሆን የት በደረስኩ። አዝናለሁ የኔ እህት። አሁን ያሹ ነገር ከንቁ በላይ ነው። እሺ እንዳትተዩ ባክሽ፣ ጠንክሪ። የጊዜ ጉዳይ ነው እንጂ አይቀርም። ከበረታሽ ትለወጭበታለሽ። እርግጥ ሰው ያለ አንዳች ምክንያት ፍልሰትን አይመርጥም። ድንገት ስደት ምርጫሽ ቢሆን እንኳን በተገቢው መንገድ ቪዛና ዶክመንቶችን አሟልተሽ አድርጊው። አይዞሽ፣ ጠንክሪ። በህገወጥ ደላሎች የተሳሳተ ሐሳብና በጓደኛ ጉትጎታ ተታለው ያለ ቪዛና ህጋዊ ሰነድ ከሀገር ከሚወጡ ህጋዊነቱን የተከተለ ጉዞን ይምረጡ።